የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካ አርቃቂነት የሩሲያ ዩክሬን ጦርነትን ለማስቆም በተዘጋጀው የሰላም ረቂቅ ዕቅድ ላይ ያላቸውን አዎንታዊ ምላሽ መሰረት ያደረገው ይህ ዲፕሎማሲያዊ እንቅስቃሴ አራተኛ ዓመቱን ሊይዝ በተቃረበው ግጭት ውስጥ ወሳኝ ምዕራፍ መሆኑን የሚያሳይ ነው። ፑቲን ዕቅዱን ለወደፊት ስምምነት መሰረት ሊሆን ይችላል በማለት መቀበላቸው በግጭቱ ማብቂያ ዙሪያ አዲስ ብርሃን የፈነጠቀ ቢመስልም የሩሲያን ጥብቅ አቋም አሁንም አጥብቀው መያዛቸው ግን የንግግሮቹን ሂደት ፈታኝ እንደሚያደርገው ይገመታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የሁለቱን ወገኖች አቋም፣ በዲፕሎማሲው ሂደት እየታዩ ያሉትን ዋና ዋና ጉዳዮችና በጦር ግንባር ያለውን ተቃራኒ ሂደት በማንሳት የሰላሙን ተስፋና ፈተናዎች እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የሰላም ሂደቱ በአሜሪካ ልዩ ልዑክ ስቲቭ ዊትኮፍ መሪነት በፍጥነት እየተካሄደ መሆኑ በክሬምሊንም በኪየቭ በኩልም አዎንታዊ ምላሽን አግኝቷል። መጀመሪያ ላይ ለሞስኮ ያደላ ነበር በሚል በዩክሬንና በአውሮፓ አጋሮቿ ውድቅ የተደረገው የሰላም ረቂቅ ዕቅድ በጄኔቫ በተደረገው ድርድር ለውጦች ተደርገውበታል። ፑቲን ራሳቸው ቀደም ሲል የነበሩት 28 ነጥቦች በአራት የተለያዩ ክፍሎች ተከፋፍለው አዲስ ረቂቅ ጽሑፍ ለሩሲያ መተላለፉን አረጋግጠዋል። ፑቲን ይህን አዲስ ዕቅድም ለወደፊት ስምምነቶች መሰረት ሊሆን ይችላል በማለት መግለጻቸው ሩሲያ ቢያንስ ለግጭቱ ማብቂያ ለመነጋገር ዝግጁ መሆኗን ያሳያል። የአሜሪካው ልዑክ ስቲቭ ዊትኮፍ በቀጣዩ ሳምንት መጀመሪያ ላይ ወደ ሞስኮ የሚያደርጉት ጉብኝትም ይህ የዲፕሎማሲ እንቅስቃሴ ምን ያህል ከፍታ ላይ እንደደረሰ የሚያመላክት ነው። ዩክሬን በበኩሏ ከዚህ በፊት ከነበረው ይልቅ የሩሲያን አቋም ከግምት ውስጥ ያስገባ ቢሆንም አሁንም ድረስ የደህንነት ዋስትናዎቿን በሚያረጋግጥ መንገድ ድርድሩ እንዲቀጥል ትፈልጋለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው የሰላም ንግግሮቹ ፍጥነት እንዳይቀንስና ውጤታማነቱ እንዲጠበቅ ያላቸውን ቁርጠኝነት ገልጸዋል። የዘለንስኪ ዋና ሹም አንድሪይ የርማክ ውጤታማነቱ ሳይቀንስ በፍጥነት መስራት አስፈላጊ መሆኑን አስምረውበታል። ይህ ሁሉ የሚያሳየው የሁለቱም ወገን በዲፕሎማሲው ሂደት ለመቀጠል ፍላጎት እንዳላቸው ሲሆን በተለይም ዩክሬንና አጋሮቿ የደህንነት ዋስትናዎችን ወደሚያመጣ መንገድ ለመድረስ ትኩረት ማድረጋቸውን ያመላክታል። ነገር ግን ፑቲን የአሜሪካ ወገን የሩሲያን አቋም በአንዳንድ ጉዳዮች ላይ ከግምት ውስጥ ማስገባቱን ቢገልጹም በዕቅዱ ውስጥ የዲፕሎማሲያዊ ቋንቋ እንዲካተትበትና አንዳንድ ነጥቦች ለምሳሌ ሩሲያ አውሮፓን አትወርም የሚለው ነጥብ ለእነሱ አስቂ መሆኑን መናገራቸው በረቂቁ ዙሪያ ገና ብዙ መግባባት እንደሚያስፈልግ ይጠቁማል። ይህ ሁሉ የሚያሳየው የሰላሙ ጅምር አዎንታዊ ቢሆንም ወደ ተግባር ለመለወጥ ብዙ ጣውረዶች እንደሚጠብቁት ነው። ምንም እንኳን ፕሬዝዳንት ቭላዲሚር ፑቲን ለሰላም ንግግሮች ዝግጁ ቢሆኑም በግጭቱ ማብቂያ ዙሪያ የያዙት አቋም ግን እጅግ ጥብቅና የማይቀየር ሆኖ ቀጥሏል። የጦርነቱ ማብቂያ የሚወሰነው የዩክሬን ጦር ኃይሎች ከያዙት ግዛቶች ሙሉ በሙሉ ለቆ መውጣት ላይ ብቻ መሆኑን አጥብቀው ተናግረዋል። ለቀው ካልወጡ ግን ይህንን በኃይል እንደሚያሳኩት ማስጠንቀቂያ መስጠታቸው የሰላም ንግግሩ ከድርድር ይልቅ ለሩሲያ ፍላጎቶች እጅ መስጠትን የሚጠይቅ መሆኑን ያመላክታል። በተጨማሪም ፑቲን ማንኛውም ስምምነት ዓለም አቀፉ ማህበረሰብ ሩሲያ በዩክሬን ያስመዘገበችውን የግዛት ለውጥ እንዲቀበል ማድረግ እንዳለበት ማሳሰባቸው የሰላም ዕቅዱ አንኳር ፈተና ነው። ይህ መስፈርት ዩክሬን የትኛውንም የግዛት ክፍሏን እንደማትሰጥ ከምትይዘው አቋም ጋር በቀጥታ የሚጋጭ ሆኖ ይገኛል። የፕሬዝዳንት ቮሎዲሚር ዘለንስኪን አመራር ሕጋዊነት እንደማይቀበሉም በመግለጽ ከዩክሬን ጋር በቀጥታ ስምምነት መፈረም ሕጋዊ በሆነ መንገድ አይቻልም ማለታቸውም በኪየቭ በኩል ሊመጣ የሚችለውን ማንኛውንም የስምምነት ፍላጎት አስቀድሞ ለማፍረስ የሚደረግ ሙከራ ተደርጎ ሊወሰድ ይችላል። ይህ ሁሉ የሚያሳየው ሩሲያ በዲፕሎማሲያዊው መስክ ዕድል ብትሰጥም በጦር ግንባር ያስመዘገበችውን የላቀ ቦታ ለመተው ፈቃደኛ አለመሆኗን ነው። የጦርነት ማብቂያ የሚመጣው ለሩሲያ በሚመች ሁኔታ ብቻ መሆኑን አጥብቀው በማስገንዘብ በድርድሩ ጠረጴዛ ላይ ያላቸውን የሞራልና የኃይል ብልጫ ለማሳየትም ይጠራሉ፣ እየጣሩም ይገኛሉ። በተጨማሪም የሰላም ንግግሩን ለማደናቀፍ ያለሙ የስልክ ቅጂዎች መውጣታቸው የዲፕሎማሲው ሂደት ምን ያህል ውስብስብና በቀላሉ ሊበላሽ የሚችል እንደሆነ ይጠቁማል። ሩሲያ በበኩሏ እነዚህን ቅጂዎች ውድቅ ብታደርግም በንግግሮቹ ላይ ጥላ ማጥላታቸው ግን የማይቀር ነው። በዚህ ሂደት የዩክሬንና የአውሮፓ አጋሮቿ ትኩረት በዩክሬን የደህንነት
የደህንነት ዋስትናዎች ላይ መሆኑ ጎልቶ የሚታይ ነው። ፕሬዝደንት ዘለንስኪ ንግግሮቹ የሰላምና የደህንነት ዋስትናዎችን ወደሚያመራ መንገድ እንዲሄዱ ፍላጎት እንዳላቸው ገልጸዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ደግሞ የዩክሬን የደህንነት ጥቅም መጠበቅ እንዳለበት አጽንኦት ሰጥተዋል። ሜርዝ የሰላም ስምምነት ከተፈረመ በኋላም ዩክሬን ጠንካራ የጦር ኃይልና የደህንነት ዋስትና እንደሚያስፈልጋትና አገሪቱ የግዛት ስምምነቶችን እንድትቀበል መገደድ እንደሌለባት በግልጽ ተናግረዋል። ይህ አቋም የሩሲያን የግዛት ለውጥ ጥያቄ በቀጥታ የሚገዳደር ሆኖ ይገኛል። ይህም ማለት የአሜሪካና የዩክሬን ረቂቅ ዕቅድ በሩሲያ ዘንድ እንደ መሰረት ቢታይም ሩሲያ ከዓለም አቀፉ ማህበረሰብ የሚጠበቀው ምላሽ ግን እጅግ የራቀ መሆኑን የሚያሳይ ነው። የዩክሬን አጋሮች የሰላሙ ሂደት እንዲፈጸም ፍላጎት የላቸውም። በጦር ግንባርም ቢሆን ፑቲን ፖክሮቭስክና ሚርኖግራድ ከተሞችን ሙሉ በሙሉ ከበባ ስር አድርገናል፣ እንዲሁም 70 በመቶ የሚሆነውን የፖክሮቭስክ ግዛት ተቆጣጥረናል ማለታቸው በዩክሬን ጦር ኃይል ጀነራል ኦሌክሳንደር ሲሪስኪ ሩሲያ አዲስ ጥቃቶችን ለማካሄድ የመጠባበቂያ ኃይሎችን እንድትጠቀም ተገዳለች ከሚለው ዘገባ ጋር ተቃራኒ ሆኗል። እነዚህ ተቃራኒ ዘገባዎች ዲፕሎማሲያዊው ሂደት በጦር ሜዳው ውጤቶች ላይ ምን ያህል የተመሰረተ እንደሆነ ያሳያሉ። ሩሲያ በጦር ግንባር የተሻለ ብልጫ አለኝ የምትል ከሆነ በድርድሩ ጠረጴዛ ላይ ያላትን የጠነከረ አቋም ለማለሳለስ ፈቃደኛ ልትሆን አትችልም። በአጠቃላይ የሩሲያው ፕሬዝደንት ቭላዲሚር ፑቲን በአሜሪካና በዩክሬን የተዘጋጀውን የሰላም ረቂቅ ዕቅድ ለወደፊት ስምምነት መሰረት አድርገው ሊቀበሉ መቻላቸው በግጭቱ ማብቂያ ዙሪያ የተፈጠረ ትልቅ የዲፕሎማሲ እድገት ነው። ሆኖም ይህ እድገት እጅግ በጣም ፈታኝ በሆኑ የሩሲያ መስፈርቶች የተሞላ ነው። ፑቲን በዩክሬን ጦር ኃይሎች ያለምንም ቅድመ ሁኔታ ለቀው እንዲወጡና ዓለም አቀፉ ማህበረሰብ የሩሲያን ግዛት መቀማት እንዲቀበል አጥብቀው መጠየቃቸው ከዩክሬንና ከአውሮፓ አጋሮቿ የደህንነት ዋስትናዎችና የግዛት አንድነት ጥያቄዎች ጋር የሚጋጭ ሆኖ ይነሳል። የሰላም ስምምነቱ ተግባራዊ እንዲሆን የዩክሬን የደህንነት ዋስትናዎች እንዲሁም የግዛት ይገባኛል ጥያቄዎች እንዴት እንደሚፈቱ መወሰን ቁልፍ ጉዳይ ይሆናል። የሞስኮ አቋም በጦርነቱ ማብቂያ ዙሪያ የቆመ ቢሆንም ኪየቭና አጋሮቿ ፍትሐዊና ዘላቂ ሰላምን ለማምጣት የዲፕሎማሲውን ፍጥነት ላለማጣት በመስራት ላይ ይገኛሉ። በመጪው ሳምንት የአሜሪካው ልዑክ ወደ ሞስኮ የሚያደርጉት ጉዞ ዋናው ትኩረት እነዚህን እጅግ በጣም የተለያዩ አቋሞች እንዴት ማስታረቅ እንደሚቻል መወያየትና መስራት ይሆናል። ሩሲያ በጦር ግንባር ያላትን የበላይነት እየገለጸች ድርድሩን መቀጠል መፈለጓ ዲፕሎማሲያዊው ሂደት የጦር ሜዳውን እውነታዎች የሚያንጸባርቅ እንጂ እውነተኛ የመደራደር መንፈስ የጎደለው እንዳይሆን ስጋት አለ። የዩክሬንና የአውሮፓውያን የጸጥታ ጥያቄዎች ሳይመለሱ የሰላም ስምምነት ይፈረማል ብሎ ማሰብ አስቸጋሪ በመሆኑ በሁለቱም ወገኖች መካከል ያለው ልዩነት ሳይጠብ የሰላም ራዕይ በቀላሉ እውን አይሆንም። ባጭሩ ዲፕሎማሲያዊው መንገድ ቢከፈትም አሁንም እሾሃማ ሆኖ እንደቀጠለ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ሲኤንኤንን በዋቢነት ተጠቅመናል።